አንብዬ ልሰይምሽ ምኑን ትቼ ማልበልሽ አታላይ ነች ወድዬና አታላይ ነች የራሷ ቂጥ የራሷ ጠጉር ትችኛለሽ ሆይ ጀምር አነሰን ከዛ ሰው ያለው ነው የሚሰጠው። ባሪክ ቪዲዮዎችን ይዤላችሁ መጥቻለሁ። ዘና ፈታ እንደምትሉ አልጠራጠርም። ስለዚህ አዲስ ከሆናችሁ ለዚህ ቻናል ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። ወደ ቪዲዮ ሌትስ ጎ። የመጀመሪያ ቪዲዮአችን ሲጀመር በሴት ነው የምትሞተው። ለምን አልነግርህም? ወይኔ እንዴት አባቷ ነው የምታምረው! አንተ አሁን እየነገርኩ አንተ ማን ብዬ ልሰይምሽ ምኑን ትቼ ማልበልሽ ፍጹም ድንቅ ልጅ ነሽ። ድምጽ ያምራል። አመሰግናለሁ የኔ ቆንጆ። ሲያንስሽ ነው ጽጌረዳ እኮ ነው የምትመስለው። አመሰግናለሁ። እስኪ ልብሽ ውስጥ ትርፍ ቦታ ካለሽ ለምን ፈለከው? ያው ካለ አስገብኝና ህይወትሽን እንደኔ ድምጽ ላሳምረው ብዬ እኮ ነው። ደግሞ ፈገግታሽ እንዴት አባቱ ነው የሚያምረው። አመሰግናለሁ። ማድነቅማ ግዴታዬ ነው። ካላስቸገርኩሽ ስልክሽ ልውሰድ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ። ደውልልሻለሁ እሺ? እኔም ወድሻለሁ። ወይ እንዴት አባቷ ነው የምታምረው። ባክና ሄድ በቃ ፍቅር ሊይዘኝ ነው በእናትህ። ፍቅር ባክ ሄጃለሁ እኔ። ሂድ በቃ መጣሁ። የኔ ቆንጆ ደህና ነሽ? ሰላም። እኔ የምልሽ ሰፈር ቃልዬ የሚባልሽ ታውቂያለሽ? ወይ ይቅርታ አላውቅም። የሆነ ጠቆር ያለ ጥርሱ የሚያምር ቆንጅዬ ነገር ላይ አታውቂም? ይቅርታ ወንድሜ አላወኩትም። ለማንኛውም እኔ ነኝ። እውነት ልሞትልሽ? ዞር በል እባክህ ወደዛ አትጃጃልብኝ። እዛ ምን ይጃጃላል? ጅል። አይ ቁም ነገር ሰው ጠፍቶኝ ነበር ሰፈር። ወይ እሺ ወንድሜ ምን ልተባበረ? ስልኬ ዘግቶብኝ ነው። ባይሆን አስደውይ። እሺ 09 73 25 ፈጥነሽ ለልቤ መልስስ የልኑ ለፍቅርሽ ቴንኪው እደውላለሁ። እሺ እኔም እወድሻለሁ። ናቡኬ ልግባ ቤቴ ውሎ አድሮ እንዳይበስጭ ደሴ ማማ ቆንጂዬ እንዴ ቁሚ እንጂ አዋሪ እንጂ ምንድነው የምትፈጥኚው? ሰውዬ ስራ የለህም? ስራዬ አንቺን ማፍቀር እኮ ነው። አንተ አትሟዘዝብኝ እንዴ። ቆይ ለምንድን ነው ግን ማትረጂ? ከዚህ በኋላ መንገድ ብትዘጋብኝ ምን ልታረጊ? ከዚህ በኋላ ደግሞ ድገመውና መሀል አናትህን በድንጋይ ነው መከፍልህ። ቆይ ምን አርጌሽ ነው? እዚህ ተጎልተህ ኃላፊ አግዳሚውን አታስጨንቅ። በጊዜ አትጫወት። እያት በእናት እንዴት አባቷ እንደምታምር። አንተ አይንን ከሰል አንሳ። ለምንድን ነው ማነሳው? ወንድሟ በሷ ቀለቅም ይበላል እና እኔ ምን አገባኝ? ይኸውልህ እኔ ነገር ያለው ምልክተኝ። ኧረ በእናትህ ምን አገባኝ? መጣሁ አቤት። ይቅርታ አስደነገጥኩሽ። ችግር የለውም። ምን ነበር? አይ እዛ ጋር ያለው ልጅ አየሽው? አዎ ምን ነው? አይ ይህች ልጅ በጣም ታሳዝነኝ ሲለኝ እኮ። ለምንድን ነው ማሳዝነው? አይ ሁሌ ብቻዋን ነው ማያት፣ ብቸኛ ሳትሆን አትቀርም ምናምን ሲለኝ እኮ። እውነት? የምር እኔ ደግሞ ብቸኝነትሽን ላስረሳሽ ከች ጠበሳ መሆኑ ነው? እኔ እንጃ ይሁና እንዳልሽ። ወይ እሺ ምን ልተባበረ? ስልክሽን አመሰግናለሁ። ደውላለሁ። እሺ እኔም ወድሻለሁ።
የኔ ቆንጆ ልጁ ማስተር እንዴት አባሽ ነው የምታምሪው? አናግሪኝ እንጂ አንተ ልቀቀኝ ልሂድበት። የሌለ ቆንጅዬ ነሽ ነው የምልሽ። አመሰግናለሁ። አሁን ልቀቀኝ ልሂድበት። አራት ሂጂ። ልቤ ላይ ቁጭ ብትይ ደስ ነው የሚለኝ ነው የምልሽ። አንደኛ ነህ እባክህ። ደግሞ ቁርጥ ማዘር ነው የምትመስዪው። ማዘር ስትል ምን እሺ፣ ከ20 ዓመት በኋላ ነው ከማደግ የወጣሁት። ሌላውን 20 ዓመት ደግሞ ከኔ ጋር ብትኖሪ ደስ ነው የሚለኝ። ቀልዱን ተወውና እዚህ አካባቢ ነው የምትኖረው ተብዬ ነው። ታውቃታለህ እንዴ? ማዘሯ ታውቃታለህ? ኧረ እናቴ ናት። እሷም ታውቀኛለች። የምርህን ነው? እማዬ ትሙት እና አንተ ወንድሜ ነህ መሆኑን ይሄ መናደድ አለብህ። ተፍ ተፍ ብለህ ለመጥበስ ደህና ስንቱን ቼኮች ለመጥበስ ተፍ ተፍ ተፍ። አሁን ግን ቀረ። እውነት ለማውራት ቀርቷል። አሁን ሌላ ቪዲዮአችን እንሄዳለን። ዲን ያራዳ ጭፈራ ነው። አታላይ ነች ያቺ ልጅ አታላይ ነች፣ አታላይ ነች ያቺ ልጅ አታላይ ነች። አንዱን ታሪክ መስላ ገብታ ከወደ ቤቷን ሰረች፣ ላታዛልቅ ለተወጠኝ ላይ አታላይ ነች ፍቅር ግን ስታይልሽ ነው በጣም ደሞ አታላይ ነች ወድዬና አታላይ ነች መስላ ገብታ እንዳይተፈጠራ ደስ ይላል። እግዚአብሔር ልጆች እንደዚህ ምናምን ግን ቲክቶክ ወንዶች የራሷ ቂጥ የራሷ ጠጉር ወንዶች ሰልፍ ወጥተላችሁ ሴቶች ጉዳችሁ ነው። አናገባም እኛ ወንዶች 20 ሚሊዮን ካፒታል የሌላትን ሴት አናገባም። ፍትህ ቂጥ መቼም ነው የማያደርጉት። የአፍሪካን ምንድን ነው የአፍሪካን መንግስት በሰላማዊ ይውረድ እንደማለት ማለት ነው። ምንድራችሁን ነው እንዲህ አይነት ጥፍር ሳይኖራቸው ፀጉር ምንም ሳይቀጥሉ አይሆንም። ሹገር ማሚ አከራይ ሲሆን ጭጫሮች ታለች ደግሞ ምን ይሻለኛል? የቤት ኪራይም አልከፈልኩም። በቃ ሰውነቴ መጠቀም እኮ ነው የምፈልገው። ወደ ኢትዮጵያች አታፍርም? ይሄ ቤት ሴፍቲኔት መሰለህ? እኔ አበበሽ ጎበና ነኝ። አንተን አስገብቼ እዚህ የምቀልበው ነው ጌታ። ምንድነው ተከራይቼ አንዴ የምኖረው? ገንዘቤን ጠፋ አድርጌ ነው የምኖረው። የቤት ኪራይ ስጠኝ ነው ጌታ። ዝም ብሎ አይደለም። ደሞዝ አልደረሰም። ሴትዮ አይጨቅጭቁኝ። እኩዮትን ይፈልጉ በቃ። ደሞዝነቱ አይደለም ስንት ታሽ ኮላሊ ነው ታስገባ የምታጫውተው። ምን ነው ለኔ ጊዜ አነሰ ሰውነት ካልፈለክ ለቀን ስሚ፣ ይሄንን እባት የሆነ ሰውነቴ ነካካልኝ የምትይውን ነገር እዛው በጸባልሽ አልፈልግም። ነካካው ገላይ አካኔም ደባብሶ ያለፈሰ ሃይደር እግዚአብሔር እኩዮትን ይፈልጉ። ስለ እግዚአብሔርን ፍሩ እስኪ። እኔ ገና ሕፃን ልጅ ነኝ። ምነው ወሰድሽና እሱ ምነው እግዚአብሔር እሱም እኮ የሰጠን ለዚህ እኮ ነው። ካልፈለክ ለቀውልቅ የኔ ጌታ ክርክር አልፈልግም። ለቀውልቅ ወይ ገንዘቤን ነው የፈለጉት? ብሬን ነው የፈለጉት? ነው ሰውነቴን ነው የፈለጉት? እርሶ ሴትዮ አንዱን ስጠኝ ከሁለት አንዱን ምረጥ። ታሰራኩታል በቃ ይኸውልሽ፣ ስሙኝ፣ እዛ የቀን ሰራተኛ ነው የምሰራው። እዛ ላቤን ይወስዱታል። እርሶ እዚህ መቅኔን ይወስዳሉ። አላበዙትም እንደ ጭራሽ? ከሳምንት ውልቅ በልልኝ። ለቀውጣ በቃ ይወጣሎታል። ይሄን ኮተታም ቤቶትን የእርሶን እዚህ የገማ ዕቃ መነካካት አስጠልቶኛል። ልፋጭ ሲያስጠሉ እናቶትን ግማታ ማሮጊት ይወጣሎታል። የእርሶን ሰው መነካ ውልቅ ብዬ ቦታ ይችላል። ነው እናቴ ከምትሆን ሴት ጋር እምግማማው ልኩ። ኧረ ልጁ ለቲክቶክ ራሱ አይመስልም እኮ እንደዚህ የሚሰራው ስማ። እሺ ፀሐይ ቤት በኩል ነው የምትወጣው? በወላይታ። ክርስቲያን ሮላንዶ የት ሀገር ተወላጅ ነው? ሮሞ። ጠይቅል እሺ ለመሬት አውቆ ነው አንዴ ሰዎች ይጠይቃሉ እንጂ ማን? አማራ። የኢትዮጵያ ጎረቤት ሀገሮች እነማን ናቸው? አርባ ምንጭና ኦሮሞ። ኢትዮጵያ በንጉሳዊ አገዛዝ ስርዓት በኢትዮጵያ ላይ የመጨረሻው ንጉስ ማን ነው? ኢየሱስ ክርስቶስ። በኢትዮጵያ ታሪክ ራሱን በራሱ በጥይት የገደለው ንጉስ ስሙ ማን ይባላል? አብይ አህመድ።
እንደ ሀገር በጣም ሙቀታችን በጣም ከፍ ብሏል ማለት ነው። ይሄ የሚያሳይ ነው። እዚህ ጋር መሽናት እኮ 50 ብር ያስቀጣል። 50 ብር ያስቀጣል። አለጥፉም እንዴ? ይለጠፋል። ዛራውን ድሃ ቢሸነስ ምኑ ሊከፍልህ? እኔ ሳፍታም ነኝ እሰጥሃለሁ። ድሃ መቶ ቢሸነስ እንካበላ መቶ ብር 50 ብር መልሳለች። 50 ብሩን ያዙ ላራ ነው አላለኝም። እንደገና መቶ ብር እዚህ መጀመ ይሄ እኮ የሚሆን ነገር ነው፣ ይፈጠራል። እኔ በእድሜ ብዙ ነገር አሳልፌያለሁ። ይቅርታ አድርግለት ፈጣሪ ማይወጡ። እኔ እኮ የሚያሳዝነው ከገዛ ጎረቤቴ ጋር አብሬት ከበላው ከጠጣዋት ሴትዮ ጋር ከእርሱ ሚስት ጋር መሆን እኮ ነው ያናደደኝ። ትፈቺኛለሽ ወይ? ኦይ ትፈቺኛለሽ የኔ ጭንቀት በሚገባ የኔ መከራ። ግባ እናውጣው ለነፃነት ቀና በቃ የማን እንኳን ተገላገልሽ የኔ ቆንጆ። ቴንኪው 4 ዓመት አንድ ላይ 4 ዓመት ተጨነቀርኩ። የምስራች እንግዲህ እኔ ደግሞ ላገባ ነው። ፍቺ በዚህ ከቀጠለ እውነት ነው እንደዚህ ነው የሚሆነው። ሰሞኑን እየወጣለው ዜናው ራሱ በጣም አሜዚንግ ነው። ወይ ጣጣ ሌላ ቪዲዮአችን አንዱ ነውና 20 ሺህ ብር ይዞ ይገባልሻል ጁቴ ቤት። ከዛ በኋላ መደብ 5 ሺህ ብር እየተጣለ ነው። ተጣለ መደብ። ከዛ የመጀመሪያውን መደብ ሲዘጋበት ሰለማ አለ። ሁለተኛ ሲዘጋበት ሰለማ አለ። ሶስተኛም ተዘጋበት። ልክ አራተኛው ላይ ሲደርስ በጠቅላይ ምናምን ብሎ እንዳለ አውጣጣና መደብ ላይ ጣሉ። አሁን የማይዘጋበትም በቃ ተረጋገጠ ሰለማ። ከዛ የዘጋው ልጅ ምንድነው ሰለመ የምትለኝ ሲዘጋብሽ? አይ በቃ የልጄ ክርስትና ነበር በቃ ሰለማ አላለ። ሰለመ ይቻላል። ማዘር ምን እንደሚያደርጉ Only ganja make the thing go. And the whole place fish shot like papa papa papa. Ganja make the thing go. And the whole place fish shot like papa papa. Only ganja. ማዘር በቃ የሚሰሩ ኮንተንት በቃ አይ ጊዜ እኔ ጋር ብቻ ነው ወይስ እናንተ ጋርም እንደዚህ አይነት ቪዲዮዎች ይመጣሉ? እስኪ ዩትና ኮመንት አብረን እናነባለን። ሌላ ቦታ ሙሽራ ነው እንዴ? ቸኩሏል እኮ። ከማር ከወተት ይሻላል መጓተት የሆነ ሰርግ። ስራ ረፍዶበት እንዳይሆን። ይሄማ ጎረቤት ነው የሚያድረው። ውል ርክክብ ነው እንዴ? ኧረ ሰውዬው ግን የምር እኮ ነው የሚያስመስለው እንዴት እንደሆነ። የተሰወረው ብር የት ነው ያለው? የት ነው የደበቃችሁት? የምን ገንዘብ? ይኸውልህ እዚህ ቢሮ ሁሉም እንዳይታጋሽ አይደለም። እርግጠኛ ነን አንጠቅም። ስማ አልበዛም? ታገስ። ከምን ይጀምር? እዚህ ቢሮ ሁሉም እንዳይታጋሽ አይደለም። አትናገርም ወይ? አትናገርም ወይ? ሻድ ነው የምሰጥህ። እንዴ ቡናውን ሳይሆን እንትን ሊል ነው። ምን ትናገራለህ? የማውቀው ነገር ምንድን ነው? ሰዓት የለንም። አንተ ጋር የሚታገል ሰው የለም። እኔ የማውቀው ነገር
ሀሳቡ ምስክር ነው ያመጣው። እህቴ ማለችበት እኔ ጓሮ ነው የተቀበረው። እኔ ጋር ያለው ጓሮ ነው ያለው 2 ሜትር ብቻ ነው የሚቆፈረው። እርግጠኛ ነኝ። ወይ በናስ ለቡና ይሄን ያህል ሰው የሚሄድበት ርቀት ነፍሴ እስክትወጣ ድረስ ለመነኝ ሰጠሁት። ከዛ በኋላ ክፍት አድርጎ ሳየው አልተደሰተም መሰለኝ ግልምጫ። ክፍት አድርጎ ሳየው አልተደሰተም መሰለኝ ግልምጫ። እንዴ እኔ ያለኝ ግን ነው የሰጠሁት። ጀምር አነሰም ከዛ ሰው ያለውን ነው የሚሰጠው። እዛ ግልምጥ ጌታ ሆይ ምን ይሻለኛል ማለት በቃ ከዚህ በኋላ ለመስጠት ያለኝ አፒታይት ዲስከሬጅ ነው ያደረገው። ጌታ ሆይ እንዴት እንደረገጥኩኝ ማለት ነው። ግልምጫ እዛው በስጋ ግንኙነት ላይ ናቸው። ገባችሁ? እኛ ሰፈር ምን ተጀመረ? እንደዛ ነው። ቲማቲም ይቆረጥ ነው ነው። አሎ ተሻኛው ከምን ይደረግላት? ወላካሎ ለመንግስት ሰራተኛ ነው የእውነት የመንግስት ሰራተኛ ለመንግስት ሰራተኛ እንዴት ይጀምራል? አሎ ከኪሎ አለበቀስ ወላካሎ በወዙ ይሁንልህ መመረቅ ለዛ ጓደኛ የዛሬ ቪዲዮዎችን ይሄንን ይመስላል። እስካሁን ስለተከታተላችሁኝ አመሰግናለሁ። ቪዲዮውን ላይክ፣ ሼር ማድረግ እንዳትረሱ። ይመቻችሁ። ባይ